ጭንቅላቱ ኢትዮጵያን አንድ እርምጃ ወደፊት ማራመድ የሚችል ልጅ፣ እጅግ በጣም ምሁር። በዩኒቨርሲቲው መኪና አስከሬኑ ተጭኖ እየወጣ ነበር የደረስኩት። አሁንም ሰመመን ውስጥ ያለው ህልም ውስጥ ያለው ነበር የሚመስለኝ። በፍጹም አይምሮዬ እያመን አልነበረም። ግን በቃ አላደል ዝብርቅርቅ ያለ ስሜት ነበር። ከዛ ምንም የምናገረው ሁላ ጠፋኝ። ምን ልበል? እንዴት ብዬ ስላልቅስ እንባዬም ደረቀ። በቃ ክርትትን ያልኩት ምን ልበል? ከዛ የዩኒቨርሲቲው መኪና እስከ አሰላ ድረስ ሸኘን። ከአሰላ በኋላ ኮንትራት ይዘው መኪና ጠበቁት ዘመዶቼ። ጭነን ሄድን። እዛ ክፍለ ሀገር ስንደርስ እኔ ሬሳውን ከፍቶ ያሳዩኛል ብዬ ነበር፣ ምክንያቱም ናፍቆኛል። አይዞሽ አይዞሽ አይዞሽ። 10 ዓመት አላየሁትም እኮ ወንድሜ። ብር ብቻ ነበር መልክል። አንድ ቀን ፍቅሬን አሳይቼው አሳዩኝ ስላቸው ሬሳው እኮ ቤተክርስቲያን ነው የሚያድረው፣ ቤት አያድርም። ቤተክርስቲያን አስገብተን ተመለስ። አይኑን ሳላየው ወንድሜን በማግስቱ አፈር አስገባሁት። በፍጹም ሰው ይገድሏል ብዬ አልጠበኩም። ምን ባደረገው? ምን በበደለው? መርዝ አሰበለት ወንድሜን። ለውብዬ አይደለም መርዝ ጥፊ የሚያስብለት ሰው አለ ብዬ አንድ ቀን አስቤ አላውቅም። አንድ ቀን። ምክንያቱም ወንድሜን ስለማውቀው ምን አይነት ትሁት፣ ምን አይነት ጨዋ፣ ምን አይነት አስተዋይ ልጅ እንደሆነ ስለማውቀው። ምርመራው ውጤት ሲወጣ ተመርዞ ነው አለ። እዛውም በጣም በሚከረፋ በጣም በሚሸት መድኃኒት ነው የተመረዘው። ምክንያቱም ይሄንን ሆን ብሎ በሌላ አካል ተገዶ ካልወሰደው በስተቀረ አታለው ወይ ደግሞ ምግብ ውስጥ ጨምረው የሚሰጥ መድኃኒት አይደለም ነው የሚለው የሕክምና ውጤቱ። ምክንያቱም እስከዛሬ ሰው ተመርዞ የሚሞትበት ምንም አይነት ሽታ አልባ፣ ምንም አይነት ቀለምና ጣዕም አልባ መድኃኒቶች ናቸው። ይሄኛው ግን በጣም የሚከረፋ በጣም የሚሸት መድኃኒት ነው። ስለዚህ የሆነ ውሃ ውስጥ እንኳን ቢጨምሩበት ሽታ ስላለው ሊጠጣ አይችልም። በተኛበት እዛው ነው አንቀው ወንድሜን መርዝ የጋቱት። ራሱ የሕክምና ማስረጃውም ይናገራል። ዶርሙ ጠረጴዛ ላይ ከስልኩ ጋር ነው ይሄ ወረቀት የተገኘው። ይሄ ጽሑፍ ደግሞ የወንድሜ ጽሑፍ ነው። ምን ይላል? ከሰኞ ማታ እስከ ሮብ ጠዋት ወንድሜ ብቻውን አስከሬኑ ዶርሙ ውስጥ ተቆልፎበት ነበር። የሚደርስለት አጥቶ ሰኔስ ልጄን አስመርቄ እልካለሁ ብላ ደፋ ቀና ስትል የነበረች እናት ልጅሽ ሞተልሽ ሲሏት በምን አንጀቷ ተቻለው? እንኳን እሷን ያልቻልኩት አላሻችሁም፣ አልቻልኩም። እግዚአብሔር ባያበረታኝ፣ እግዚአብሔር ባያጠነክረኝ፣ አንዳንዴ መኖር ላለብኝ ቤተሰቦች ባይኖሩ እኔ ራሴ መኖርን አልፈልግም ነበር። ምክንያቱም ለውብዬ ያልሆነች ዓለም ለማንም አትሆንም። ሰው ሆኜ መፈጠሬን እንድጠላ፣ ሰው መሆኔን እንድጠላው ነው ያደረጉኝ። አሁንም ፖሊስ ምርመራዬን ጨርሻለሁ ብሎ ለአቃቤ ሕግ ሰጠ። አቃቤ ሕግ ክሰሱልን ስንል ወይ ክስ አያስከስስም ብለው ፋይሉን አልዘጉት፣ ወይ ክስ ያስከስሳል ብለው ክሱን አልጀመሩ። ጸጥ ብለው ቁጭ ብለዋል። እኔ በራሴ ጥብቅና እንዳልቆም ወይ ጠበቃ ቆሜ እንዳልከስ አልችልም። ምክንያቱም የነፍስ ጉዳይ ነው። ማናችሁ የምታውቁት ነው። መንግስት ነው ይህን ጉዳይ የሚይዘው። መንግስት ደግሞ አቃቤ ሕግ ነው ሊያቆምላችሁ የሚችለው። አቃቤ ሕግ ደግሞ እንደራሳቸው ነው ላይከራከርላችሁ ይችላል። እንደራሳቸው ነው ላይታመምላችሁ ይችላል። እስኪ ንገሩኝ፣ ፍረዱኝ። እውነት ወገን ቃል ነኝ። ህመሜ ካመማችሁ፣ ስቃዬ ካሰቃያችሁ እኔ ተስፋዬም አላማዬም እቅዴም ከወንድሜ ጋር አብሮ ተቀብሯል። ግን ለእናቱ ስትሉ፣ ለነፍሱ እረፍት ስትሉ ለወንድሜ ፍትህ ስጡት፣ ለነፍሱ ፍትህ ስጡት። ደሙ እየጮህ ነው። ደሙ የአቤል ደም ነው፣ እየጮህ ነው። ንጹህ ደም ነው፣ እየጮህ ነው። እባካችሁ እግዚአብሔር ይፈርዳል። ኢትዮጵያ መልካም ሰው አይበርክትልሽ፣ ምሁር ሰው አይኖርልሽ ብሎ የነገማት ሰው አለ መሰለኝ፣ አላውቅም። እና አሁን ላይ መዝገቡ ተቋርጧል።
ፍርድ ቤቱ መዝገቡን ዘግቷል። ሁለተኛ ከፍተኛ ፍርድ ቤት ይግባኝ ተጠይቆ እሱም እንደዛው ዘግቶታል፣ አጽድቆታል። የመጨረሻ ዛሬ ሰበር ይግባኝ ጠይቋል ፖሊስ። ለአርብ ተቀጥሯል። እንግዲህ አርብ በዛው ዘግቶ ከቀጠለ እንግዲህ ሊወጣ ነው ማለት ነው። እንግዲህ ፍረዱኝ፣ የኢትዮጵያ ሕዝብ ፍረዱኝ። ሕፃኑም አዋቂውም ትልቁም ትንሹም፣ በተለይ እንደኔ በሰው ሀገር ለምትሰቃዩ ስደት ላንገበገባችሁ የስደት ህመምን የምታውቁ ፍረዱኝ። ለቤተሰብ ህይወታችሁን ይኖራችሁ ፍረዱኝ። አቅደው አስበው በስነስርዓት አጥንተው ሰው በተኛበት በሌሊት የገደሉትን ልጅ ከአባቴ ነው ከዚህ በላይ መረጃ ላመጣ የምችለው። ወንድሜ ራሱን እንደማያጠፋ በደንብ አድርጌ ያረጋገጥኩላችሁ። ጓደኞቹን አስመጥቼ አስመስክሬ በህይወቱ ያሳለፈውን ምንም አይነት ወደዚህ ነገር እንደማይወስደው እቅዶቹን፣ አላማውን ኮፒ እያደረግኩ እንዳለ ወረቀቱን ወስጄ አስገባው። ሌላው ይቅር ተውት። መርዳት እየቻለ ባለ መርዳቱ እንኳን መጠየቅ የለበትም ይሄ ልጅ። እንግዲህ ፍረዱኝ። እናት ያላችሁ ቤተሰብ ያላችሁ ፍረዱ። የኢትዮጵያ መንግስት ፍረደኝ። አዳነች አቤቤ ፍረጅኝ። በአንቺ አስተዳደር ውስጥ ነው ይውላ ነገር የተፈጠረው። አዲስ አበባ ዩኒቨርሲቲ ነው የነገር የተፈጠረው። ፍረጅኝ አንቺ። እኔ ወንድሞቼ ሌባ ዱርዬ ከሚሆኑ ለሀገር ሸክም ከሚሆኑ ብዬ ህይወቴን ሰውችን ወንድሞቼን ያስተማርኳቸው ይሄን የመሰለ ጭንቅላት እንዲሆኑ ፍትህ ማጣቱ ተገቢ ነው ብለሽ ታምኛለሽ? ክብርት አዳነች አቤቤ ፍረጅኝ። የአዲስ አበባ ፖሊስ ኮሚሽን አብዛኞቻችሁ ታውቁኛላችሁ። ምን ያህል ቅዝሜ እንደተሰበረም 3 ወር ጉዳዩን እንጂ ስከታተል የነበርኩት እኔ ነኝ። ፍረዱት። ደህሌናችሁ ሁሉ ትቼዋለሁ። ሁላችንም ሟች ነን። ነገ እንሞታለን። ነገ በእግዚአብሔር ፊት እንቆማለን። ግን እውነቱን ታውቁታላችሁ፣ ሀቁን ታውቁታላችሁ። ልባችሁ ያውቀዋል። እና እባካችሁ የምፈልገው ፍትህ ነው። ሁለት አትግደሉኝ። ለወንድሜ ደሙን እንኳን መወጣት የማልችል ከንቱ እኝ ተስፋ እንድቆርጥ አታድርጉኝ። ሁሉ ነገሬን 2 ጊዜ አትቅበሩኝ። ሁሌ ነገሬን አብረው ቀብረውታል። ቢያንስ ለወንድሜ እንኳን ደሙን ላውጣለት ብዬ ነበር የተጽናናሁት። እሱንም ነጥቃችሁ ተስፋ አታስቆርጡኝ። ፍትህ ስጡልኝ ለወንድሜ። እንግዲህ ታሪኩን እንደሰማችሁት ነው። በየትኛውም የዓለም ዳርቻ ላይ ሆናችሁ ይህን ድምፅ እየሰማችሁ ያላችሁ ሰብአዊነት የሚሰማችሁ የሰው ልጆች በሙሉ በጣም የሚያሳዝነው ነገር ይሄ ልጅ ስኮላርሺፕ ደርሶታል። በትምህርቱ ስክሪኑ ላይ እንደምትመለከቱት የትምህርት ውጤቶች እንዳለ ኤ ነው። በቃ ሁሉም ማለት ነው። ሁሉም እዚህ ላይ ፋይሉን እዚህ ላይ እንደምትከታተሉ እንደምታዩት ነው። እሱ ብቻ አይደለም፣ ከተለያዩ የውጭ ካምፓኒዎች የተለያየ እድል መጥቶለታል። በትምህርቱ በጣም ብዙ ካምፓኒዎች ይፈልጉታል። ይሄ ልጅ ከቤተሰቡ አልፎ ለኢትዮጵያ የሚጠቅም ልጅ ነበር። ይቺ ልጅ ለ8 ዓመታት ሙሉ አረብ ቤት ቀን ከሌሊት እየሰራች ለራሷ እንደ ሻማ እየቀለጠች ወንድሟ ትልቅ ደረጃ እንዲደርስላት ነበር 8 ዓመታት ሙሉ በሰው ሀገር እየፈጋች ያለችው። ነገር ግን የዚህ ሁሉ ዓመታት ልፋቷ ከንቱ ቀረ። ከራሳቸው ቤተሰብ አልፈው ለሀገር የሚጠቅሙ ኢትዮጵያን ከፍ የሚያደርጉ ልጆች እስከ መቼ ነው ደማቸው ደመከልብ ሆኖ የሚቀረው? እስከ መቼ ነው ይሄንን ነገር ፍትህ ሳይሰጥ እንደዚህ የሚቀጥለው? እባካችሁ ስለ ወላድ ስትሉ፣ እባካችሁ በስደት ላይ ያላችሁ ኢትዮጵያውያን፣ ስደት ላይ ቤተሰብን ማስተዳደር እንዴት እንደሆነ ታውቁታላችሁ። ለማን እየፈጋችሁ እንዳላችሁ ስደት ላይ ታውቁታላችሁ። እቺ ልጅ 8 ዓመት ሙሉ የፈጋችሁ ወንድሞቿን ትልቅ ደረጃ ላይ ለማድረስ ነበር። ወንድሟን አስተምራ ትልቅ ደረጃ ላይ አድርሳ ነበር። እባካችሁ ስለ ወላድ ስትሉ፣ ስለ እናት ስትሉ፣ ስለዚች ሚስኪን እህት ስትሉ ፍትህ ብላችሁ ከጎኗ እንድትቆሙ ሁላችሁም ትላልቅ የሚዲያ አካላት በአንድ ሚሆን በሌላ መንገድ ይሄን ቪዲዮ ሊደርሳችሁ ይችላል። ፍትህ ብላችሁ ከዚች እህታችን ጎን እንድትቆሙ በፈጣሪ ስም ማጸናችኋለሁ። እሱ ብቻ አይደለም፣ ይህንን ድምፅ እየሰማችሁ ያላችሁ የህግ አካላት፣ በኢትዮጵያ ውስጥ ያላችሁ ጠበቃዎች፣
እባካችሁ እችን እህታችን ፍትህ እንድታገኝ ከጎኗ እንድትቀው